ኤአይ ስለ እኔ ምን ያውቃል? አንዳንድ የኤአይ ቴክኖሎጂዎች በቁጥር የሚሰሩ ሲሆኑ አሃዞችን በከፍተኛ መጠን በመሰብሰብ እና በማዋሃድ የጎላ ጥቅም ያላቸው መጠነ ሰፊ መረጃን ይፈጥራሉ። ስለ እያንዳንዳችን የገንዘብም ሆነ የማህበራዊ እንቅስቃሴ በርካታ መረጃዎች በተለያዩ መድረኮች ላይ ይገኛሉ። ይህም ኤአይ ስለ ውሳኔያችን እና ባህሪያችን ትንበያ ለመስጠት ጥቅም ላይ ሊውል ይችላል። በሱፐርማርኬቶች የሚሰጡን የደንበኝነት ካርዶች በየሳምንቱ በምንፈጽመው ግዢ አማካይነት ልማዳችንን እና ምርጫችንን ለመለየት ይቻላል። አበዳሪ ድርጅቶች ምን ያህል ገንዘብ እንዳለን እና ዕዳችንንም ያስከፍሉናል። ኔትፍሊክስ እና አማዞንን የመሳሰሉ የፊልም አቅራቢ ድርጅቶች ባለፈው ምሽት ምን ያህል ሰዓት ፊልም እንደተመለከትን ይመዘግባሉ። የማህበራዊ ሚዲያዎችም ምን ያህል ቪዲዮዎች ላይ በዕለቱ አስተያየት እንደሰጠን ያውቃሉ። ይህ የእርስዎን ብቻ ሳይሆን የሁሉም ሰው አሃዝ ሲሆን በዚህም ኤአይ ዘዴዎች ከእነዚህ መረጃዎች በመነሳት ማህበራዊ ምርጫ ስለሆነ ጉዳይ ምን እንደሆነ ለማወቅ ያስችላል። በዙሪያችን እየተከናወኑ ካሉ ነገሮች አንጻር ኤአይ የዕለት ከዕለት ሕይወታችንን እየቀረጸው ይገኛል ማለት ይቻላል። ብድር ማግኘት ይችሉ እንደሆነ ከመወሰን አንጻር እና የሚያዩትን ማስታወቂያ መሰረት በማድረግ በሚፈጽሙት ግዢ ላይ ተጽዕኖን ያሳድራል።